ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዜድ ዩቲዩብ ቻናል ተከታታዮቼ፣ ቤተሰቦቼ፣ ጓደኞቼ እንዴት ናችሁ? ከነገሩ ሰላም ነው፣ መልካም አልሐምዱሊላህ። ኢንሻአላህ የዛሬው መልእክቴ ጥፋቱ ምንድነው ወይስ ሴት ከሚለው ነው። በመጀመሪያ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ ማለት ነው። ኢንሻአላህ የዛሬ መልእክቴ እንዳልኳችሁ ለወንድ ነው ጥፋተኛው ሴት እስከሚለው ነው ማለት ነው። እንደኔ ጥፋተኛይቱ ሴት ናት። ምክንያቱም በተለይ አረብ ሀገራቶች ያሉ ወንዶች አስተኝታ የምታበላው ሴቲቱ ናት። ገጠርም የሚሰራ ከሆነ ና ችግር የለውም ትልና ተወስደዋለች የተጀነጀንና ማለት ነው። ከወሰደው በኋላ ወንድ ደግሞ የከተማ ነው አይቶ ገጠር በጭራሽ ሊሰራ አይችልም። እርግጥ ማሻአላህ ስንት አለ ለቤተሰቦቻቸው አይደለም ለሀገር የሚተርፉ ወንዶችም አሉ ማለት ነው። ማሻአላህ ባለፈው እንዳልኩት በቪዲዮ የታመመን እንደዚህ የተቸገረን የሚረዳ ወንድ አለ ማለት ነው። ማሻአላህ ግን በተለይ እኔ እንጃ ሴቶቹ ጥፋተኛ ናቸው ያልኩበት እንዳልኳችሁ ካመጡ በኋላ ብራቸውን ይሰጣሉ በየወር ማለት ነው። ወንዱ አይችልም ገጠር ሄዶ መስራት ማለት ነው። የዛኒ ሴቲቱ ብሬን በላው ወይም አገባሻለሁ ይላታል ወይም በፍቅር በትዳር አብሮ ከኖሩ በኋላ ሴቲቱ ሁልጊዜ እሱን ጥሮታ ይሆናል ኑሮዋ ማለት ነው። ልጅ መውለድ የለ ምንም የለም በስ ለሱ መስጠት ብቻ ነው በየወር እየወጣች ማለት ነው። በዛን ታይም ላይ ወንዱ ገጠር ሂደህ ስራ ብትለው ወይም ብትዩ አይሰራልሽም። ምክንያቱም ለምዷል ከተማ ተኝቶ መብላት ማለት ነው። የዛኔ እርግጥ ወንዶቹም እዚህ ላይ ወላሂ ልብ የምትሉት ሴት ልጅ ማለት እናት ነች፣ እህት ነች፣ ሁሉ ነገር ነች። እንደዛ እንደምታስቡት ግን ለሴት ልጅ ማሰብ አለባችሁ። ሴት ልጅ ማክበር አለባችሁ ግዴታ። በሙስሊም በክርስቲያን ብዙም ባላቅም በሙስሊም ወንድ ልጅ ነው ሴት ልጅ ሊያስተዳድራት የሚገባው እንጂ ሴት ወንድ ልታስተዳድራ አትገባም። ግን በዚህ ዘመን ላይ ሴት ናት የምታስተዳድረው ማለት ነው። ለማንኛውም ነገሮች ወሰብሰብ እንዳይልባችሁ ጥፋተኛይቱ ሴት ናት ያልኩበት ምክንያት ይሄ ነው። ከዚህ በኋላ ሁሉን ነገር ስታየው ወይ ብዙ ነገር ሲሰራ ስታየው ወንዱን ጥፋተኛ ታደርጋለች። እስኪ ተመልከቱ፣ ጥፋተኛይቱ ማን ነው? ወንዱ ነው ወይስ ሴቲቱ ናት? ከመጀመሪያው ስራ ጠንክር፣ ለስራ ነው የመጣ ነው ብላ ብታበረታተው እዚህ ደረጃ ድረስ ባልደረሰ ነበር። በየሜዳው ላይ እየወጣ ይፈልጋ ለሰጠችው ገንዘብ የበላው እንዲህ አደረገው እያሉ ብዙ ደረጃዎች ይደርሳሉ። ለምን ነው ይሄ ሁሉ የሚደረገው? የሴቲቱ ጥፋት ነው። ሴቶች እስከዛሬ ለተበላችሁት አላህ ይክፈላችሁ፣ አላህም ሂዳ ይስጣቸው። ክርስቲያኖችም እንደዛው ማለት ነው። ካሁን በላይ ግን ልብ ግዙ፣ የምር ልብ ግዙ ነው የምለው እኔ ሴቶች ማለት ነው። ምክንያቱም አንሸወድ እስኪ እውነተኛ ፍቅር ካለ ሲጀመር በገንዘብ አይቀይርሽም አንቺን። ገንዘብ ካላመጣሽ እያለ ደግሞ ስንት እንትን የሚላለ ሴት ደግሞ ልባችን የዋህ ስለሆነ ማለት ነው በዛ በየዋህ ጎናችን ይጠቀሙብናል። ለምን ወላሂ እህቶች ማለት ነው እንዳይጠቀሙባችሁ። ጥፋተኛም ያልኩት ለዚህ ነው። አንድ ሆኖ ወንድ ጥፋተኛ አይደለም ማለት አይደለም። የሴት ልጅ ገንዘብ በልቶ ዛሬ ሊደለው ይችላል፣ ዛሬ ሊስቅ ይችላል። ነገ ግን የውመል ቂያማ ይያዛታል፣ እሷን አታሎ ማለት ነው። እና እህቴ ሆይ እኔ እንጃ ምን እንደምላችሁ አላውቅም። በሚዲያ ላይ ወጥተሽ ተምታለቅሽ መጀመሪያ ራስሽን ጠይቂ። ለምን ነው
እንዴት የማለቅስበት ምክንያት ለምንድን ነው? መጀመሪያ ጥፋቱ ከኔ ነው ወይስ ከሱ ብለሽ ማለት አለብሽ። እና እኔ ከዚህ ሌላ በቃ እህቶቼ የምመክራችሁ ነገር ቢኖረኝ ገንዘባችሁን ያዙ። የአረብ ቤት እንዴት እንደምንሰራ ሁላችሁም በየአረበት ሀገሩ ያላችሁ ታውቃላችሁ። እንደዚህ እየሰራን ለወንድ ልጅ አትስጭ። እኔ ነገርኩሽ። ይሄን ምክሬን በደንብ አዳምጡት ማለት ነው፣ ይጠቅማችኋል። ቤተሰብ ምን ያክል መስዋዕት ከፍሎ እንዳሳደገሽ ለቤተሰቦችሽ እንኳን ባትሆኚ ያንቺን ደስታ ቤተሰብ ማየት ይፈልጋል። ስለዚህ አሁንም መቼም ያኔ እምልሽ እህቴ ሰርተሽ ለሀገርሽ እንዳበቃሽ ገንዘብሽን በአግባቡ ተጠቀሚበት። ባለፈውም ሴቶች ናችሁ እንዳልኩት ማለት ነው የምታጠፉት። ገንዘባችሁን በአግባቡ ይዛችሁ ለሀገራችሁ እንዲያበቃችሁ አድርጉትና ጥፋተኛው አሁንም ሴት ነሽ። ሴቲቱ የምታጠፊው አንቺ በራስ ይሰተሽ በኋላ ልጁ ለመደ። መቼም ቢሆን ገጠር አይሄድም፣ አይሰራማ። በተለይ በሳዑዲ አረቢያ ለምትኖሩ ወንድሞቼ ማለት ነው። እና ወንድሞቼ ደግሞ ማለት ነው ሴት ልጅ አትበድል። የማታገባትና የህይወት አጋር የማታደርጋት ከሆነ ተዋት። በቃ ገንዘቧን አትብላ። ሴቶች ማለት ነው የምር ማንም ሁኚ ማለት እዚህ ላይ ቅር እንዳይላችሁ። እርግጥ ስንት ጨዋ ሴት አለ፣ ስንት ለቤተሰቦቿ ምትኖር ማለት ነው የራሷን ህይወት ትታ። በዛ ላይ ደግሞ ለህይወቷ ብቻ ለራሷ ቤተሰብ ማለት ለቤተሰብ ማከፍ አይደለም፣ ለራሷ ልጆቿ ወልዳ አካብራ። ይሄ ልጅ ማለት ጸጋ ነው። አብራ እየኖረች የምትኖረም ሴት አለች። ደግሞ ስንት ሴት አለ ለወንድ እያበላች ለማን የምትኖር እየተከዳች፣ አንዱ ሲከዳት ደግሞ አንዱ ለምን። እና እህቴ ሆይ እና ጥፋተኛን ሻልኩብሽ ምክንያትም ይሄ ነው። ከዚህም በላይ ደግሞ ይህንን ለማስታወስ ያክል ከተናገርኩኝ ከዚህ በላይ ያለውን ልባችሁን ራሳችሁ እህቶቼ ራሳችሁን አሳምናችሁ በቃ ጥሩ ኑሮ እንዲኖራችሁ ዱአ እያደረጋችሁ እየጸለያችሁ ስራችሁን ሰርታችሁ አለ ሀገራችሁ ያብቃችሁ። አስለን አረብ ሀገር አታግቡ ወይም ፍቅር አጀምሩ። እኔ ነገርኳችሁ። እርግጥ ትዳር፣ ህይወት፣ ፍቅር ማለት በጣም ደስ የሚል ነው በአዱንያ ላይ እና በዚች ዓለም ላይ ስትኖሪ ግዴታ ይሄ ነው፣ ግዴታሽ ነው፣ ግዴታህ ነው። ግን ቢሆንም ደግሞ ከእንዲህ አይነት አንቺን ከሚያጃጅልሽ አንቺን አምጪው ዛሬ ሄዳለሁ ነገ እያለ ከሚያታልልሽ ወንድ ግን አብረሽው አትሁኝ። ይሄንን የተናገርኩት እኔ ለሚያታልሉ ወንዶች ነው ማለት ነው። ብዙዎች በሚዲያ ላይ ክሮሌክስ ጠጣን ይሄናል የሚሉት ምክንያቱ ይሄ ነው። እንደዛ ስንት ተሰቃይታ ሰርታ እንደዚያ ሆና ብሯን ሲበላባት ብዙ ነገሮች እስከ ሞት ድረስ መድኃኒት እየጠጡ ስንት አለ ማለት ነው። እና ውድ እህቶች ራሳችሁን ጠብቁ። ጥፋተኛ ነሽ ያልኩብሽም ይሄ ነው። ይሄንን አንቺ ጎበዙ ነሽ። ወንድ ቢሄድ ወንድ ይመጣል። ይሄ ጥርቅ ይበል፣ ለምን አይጠረቅም? እና ይሄንን እላችኋለሁ ውዶች። በተረፈ እወዳችኋለሁ። ዩቲዩቤን አሁን በድጋሚ ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። ደግሞ በሌላ ቪዲዮ ውስጥ ከምንገናኝ ድረስ አብሽሩ፣ ጠንክሩ፣ ስሩ። በተለይ አረብ ሀገሮች ያላችሁት ማለት ነው ምን ያክል ተሰቃይተን እንደምንሰራ እኔም ስለማውቀው ስላለሁበት ጉዳቱ ይገባኛል። እና ውዶች ይሄን ይመስላል። በተረፈ አብሽሩ፣ አበረታቱኝ። ኢንሻአላህ ኮሜንትና አድርጉልኝ። ተሳሳትኩኝ ካለ ይቅርታ እንግዲህ በኮሜንት ጻፉልኝ ማለት ነው። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።